ሻሎም ያባቴ ብሩካን በያላችሁበት ዓለም ዳርቻ የጌታ ሰላምና ጸጋ ይብዛላችሁ። ዛሬ አጭር የቪዲዮ መልእክት ይዤ ወደ እናንተ መጥቻለሁ። ተባረኩበት። የእግዚአብሔር አምላካችን ቃል ምሳሌ 3 ከቁጥር 1 ጀምሮ እንዲህ ይላል፣ ልጄ ሆይ ሕጌን አትርሳ፣ ልቤም ትእዛዛቴን ይጠብቅ። ብዙ ዘመናትና ረጅም ዕድሜ ሰላምም ይጨምሩልሃልና። ኢየሱስ ጌታ ነው። እዚህ ቦታ የእግዚአብሔር አምላካችን ቃል ሲናገር ልጄ ሆይ ሕጌን አትርሳ፣ ትእዛዛቴንም ጠብቅ። ኢየሱስ ጌታ ነው። የእግዚአብሔርን ሕግ በመጠበቅና ትእዛዙን ባለመርሳት የምናገኘው በረከት ምንድን ነው? የሚሆንልን ምንድን ነው? ኢየሱስ ጌታ ነው። የሚደረግልንስ ምንድን ነው? እነዚህን እናያለን። አንደኛ የእግዚአብሔርን ሕግ ባለመርሳት ትእዛዙንም በመጠበቅ አንደኛ ብዙ ዘመናትና ረጅም ዕድሜ ሰላምም ይጨምሩልሃል። ሃሌሉያ! ኢየሱስ ጌታ ነው። እናንተ የእግዚአብሔርን ሕግ ካልረሳችሁ ትእዛዙን ከጠበቃችሁ በአጭር መቀጨት አይሆንም፣ መሰበር አይሆንም፣ ድንገተኛ አደጋ አይደርስባችሁም። እግዚአብሔር ይጠብቃችኋል፣ እግዚአብሔር ይከልላችኋል፣ እግዚአብሔር ይታደጋችኋል፣ ረጅም ዕድሜ ደግሞ ይሰጣችኋል። ኢየሱስ ጌታ ነው። ረጅም ዕድሜና ሰላም ይላል። የእግዚአብሔርን ሕግ የሚጠብቅ ሰው አይናወጥም። የእግዚአብሔርን ሕግ የሚጠብቅ ሰው አይታወቅም። የእግዚአብሔርን ሕግ የሚጠብቅ ሰው አይፈራም። የእግዚአብሔርን ሕግ የሚጠብቅ ሰው ግራ አይጋባም። ሃሌሉያ! የእግዚአብሔርን ሕግ የሚጠብቅ ሰው ጠላቶቹን ግራ እያጋባ ከቀን ወደ ቀን ሻይን እያደረገ እየደመቀ እያበራ ይሄዳል። እናንተ የእግዚአብሔርን ሕግ ስትጠብቁ ትእዛዙን ስትፈጽሙ በሕይወታችሁ የሚሆን ነገር ይሄ ነው። ሰላም አለ፣ ማታ ሰላም አለ፣ ቀን ሰላም አለ፣ መንገድ ስትጓዙ ሰላም አለ፣ መስሪያ ቤት ላይ ስትሰሩ ሰላም አለ፣ በምታገለግሉበት መድረክ ላይ ስትቆሙ ሰላም አለ። ኢየሱስ ጌታ ነው። መጽሐፍ ሲናገር ሌላ ቦታ እንዲላል፣ ክፉዎች ግን ሰላም የላቸውም። ሃሌሉያ! ኢየሱስ ጌታ ነው። እነማን? ክፉዎች፣ ቀናተኞች፣ አመንዝሮች፣ አጭበርባሪዎች፣ አታላዮች፣ ትዕቢተኞች፣ ትምክተኞች ሰላም የላቸውም። የእግዚአብሔርን ሕግ የሚጠብቁ ግን ሰላም አላቸው። ኢየሱስ ጌታ ነው። ቀጥሎ እንዲህ ይላል፣ ምሕረትንና እውነትን ካንተ አይራቁ። ምሕረትና እውነት ካንተ አይራቁ። ወገኖቼ በምህረት ውስጥ ፈውስ አለ። በምህረት ውስጥ መድኃኒት አለ። በምህረት ውስጥ ስኬት አለ። በምህረት ውስጥ ድል አለ። በምህረት ውስጥ ክብር አለ። በምህረት ውስጥ ከፍታ አለ። በምህረት ውስጥ ደስታ አለ። ስለዚህ እኔ እንደ እግዚአብሔር ቃል ዛሬ እነግራችኋለሁ፣ ምህረት ከናንተ አይራቅ፣ እውነት ከናንተ አይራቅ፣ ጽድቅ ከናንተ አይራቅ፣ በጌታ ብዙም ቅድስና ከናንተ አይራቅ። ኢየሱስ ጌታ ነው። በአንገትም እሰራቸው በልብም ጽላት ጻፋቸው ይላል። አያችሁ፣ ምህረትንና እውነትን በአንገቴ ላይ እሰር። ኢየሱስ ጌታ ነው። የሆነ ነገር እዚህ ጋር አንጠልጥሎ መሄድ አይደለም። ይሄ ማለት ዕለት ዕለት በሕይወቴ ላይ ምህረት መታየት አለበት። በዘመኔ ላይ በዕድሜ ላይ መታየት አለበት ይላል። ኢየሱስ ጌታ ነው። ዕለት ዕለት በኑሮዬ ላይ በዕድሜ ላይ እውነት መታየት አለበት ይላል። ኢየሱስ ጌታ ነው። እውነት በልባችን ጽላት ላይ ከተጻፈ፣ ምህረት በአንገታችን ላይ እንደ ክታብ ከታሰረ፣ እውነት እላችኋለሁ በደረስንበት ሁሉ ባለድሎች፣ ስኬታማዎች፣ ውጤታማዎች፣ ሞገሳሞች እንሆናለን። መልካም ዝናን ታገኛለህ ይላል። ሃሌሉያ! ምህረትንና እውነትን በልቡ ጽላት ላይ የጻፈ ሰው ምን ያገኛል ካላችሁ፣
በሰውና በእግዚአብሔር ፊት ሞገስንና መልካም ዝናን ያገኛል። መልካም ዝና በመፍጨርጨርና በመሯሯጥ የሚገኝ ሳይሆን ምህረትን በማድረግ እውነትን በማድረግ ምህረትን በመስጠት በጌታ በኢየሱስ ስምና ስልጣን በሕይወታችን ላይ ይመጣል። ኢየሱስ ጌታ ነው። ሞገስ ለማግኘት ምንም አይነት ጥረት ምንም አይነት ስራ አያስፈልግም። መስራት ያለብን ነገር እውነትን ብቻ ማድረግ፣ ምህረትን ብቻ ማድረግ፣ እግዚአብሔር የሚወደውን እግዚአብሔርን ሐሳብና ፈቃድ ማገልገል ነው። ኢየሱስ ጌታ ነው። ዘመናችሁ ይባረክ፣ ሰላማችሁ ይባረክ። ይህንን መልእክት ለብዙዎች እንድደርስ ሼር፣ ኮፒ ሊንክ፣ ላይክ ዲዩት አድርጎ እግዚአብሔር ከእናንተ ጋር ይሁን። የእግዚአብሔርን ሕግ አትርሱ። የእግዚአብሔርን ትእዛዝ ጠብቁ። እግዚአብሔር ከእናንተ ጋር ይሆናል።